ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተመልካቾቼ እንዲሁም ወደ ወርቅዬ ዩቲዩብ ዌልካም ቱ ብለናል። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ውድ ሀገሬ እንዲሁም ኢትዮጵያውያን እንዴት ናችሁ? ሀገሬ ልጆች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና እንግዲህ ወደ ገደለው ስገባ በዩቲዩብ ከች ብቅ ብዬላችኋለሁ። እንግዲህ ዩቲዩብ እንዴት ነው ወርቅዬ ዩቲዩብ ከፍታለች ወይስ የሌላ ነው ምናምን ብላችሁ ብዙዎቻችሁ ደግሞ ግራ ገብቷችኋል። እንግዲህ ዩቲዩብ መጥቻለሁኝ፣ እንደምትቀበሉኝ ተስፋ አደርጋለሁኝ። እናንተን አምኜ ነውና እዚህ የመጣሁትኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ እንድታበረታቱኝ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ደግሞ በቀጣይ በውስጥ መስመር ላይ እንትሉን የዩቲዩብ ሊንክ ልኬላችሁ ነበርና ብዙዎቻችሁ እንዴ ይሄ ምንድነው ምናምን ምን ልታደርጊ ነው? እውነት ወርቅዬ ናት? ከዛ በቀጠል ደግሞ ምን ልትሰሪበት ነው? ለምን ይጠቅማል? ምናምን ትላላችሁና በጣም ብዙ መልስ አግኝቻለሁኝ። የተቀበሉኝ ከ1700 ምናምን አለኝና የኤፍቢ ጓደኞች ከዛ ውስጥ ሁሉንም ሸር አድርጌላችኋለሁ። ከዛ ውጭ የተቀበሉኝ በጣም ትንሽ ሰው ናቸውና ዩቲዩብን የደገፉኝ ያ ማለት ስሪ ጠንክሪ ምናምን እሱን ነገር ምናምን በውስጥ መስመር ነው ያው የላኩት እና ያሉኝ ትንሽ ሰው ናቸው። አይነው ለሁሉም አልደረሰ ሆኖ ይሁን እንጃ ብቻ የተወሰኑ ስለ ዩቲዩብ የሚገርመው ነገር እስካሁን ሶሻል ሚዲያ የሚገርም በጣም ተስፋፍቷል። አሁን ላይ ሶሻል ሚዲያን ጥቅሙ ወይ ጉዳትም አለው ጥቅምም አለው፣ እሱንም መለየት አልቻልንምና እስኪ እንየው የሚለው ነውና ሶሻል ሚዲያ ለሰራበት ብዙ ነገር ተለውጠውበታል። ከታላላቆች ወይም ታዋቂዎችን ብታዩዋቸው እኛስ ወደዛ ለምን አንሄድም? አንሰራም? እንሰራለን። የሰዎቹን እያየን ነው የምንውለው። እነሱ ስልኩ የምናየው ስልክ ስራ እየሰራብን ነውና ለምን እኛ ስራ እንሰራበትም የሚለውን ተነሳስቼ ነውና ዩቲዩብ ለምን ይጠቅምሻል ለምንድነው ምናምን ላላችሁኝ ደግሞ ዩቲዩብ እንግዲህ ስራ ነው አንድ ብሎ ለያዘው ወይም በስነ ስርዓት ለያዘው እሱ ራሱ ስራ ነው ዩቲዩብ ማለት እና በተረፈ ደግሞ ዩቲዩብ ከዚህ ቀደም እንዳያችሁት ወይም እንደምታዩት ዩቲዩበሮቹን ትላንት የት ነበሩ ዛሬ የት ደረሱ የሚለው በልፋትም ሆነ በጥረትም ቢሆን ብዙ ነገር ደርሰውበታል። እንዲሁም ደግሞ በቃ የሚያዝናና ቪዲዮ ይሰራሉ፣ የሚያስተምር ብዙ ነገሮችን በቃ በህይወታችን ደግ ላይ የምናደርገውን እንግዲህ ደግሞ የሰው ልጅ ማድረግና አለማድረግ የሚችሉትን ነገሮች እንዲሁም ደግሞ የላቀ ህይወት ወይም የተሻለ ነገር በስራ ዘርፍ በቃ በሁሉም ነገር በተለይ አሁን ኢትዮጵያ ለሚሆኑት እኔ አሁን ለምሳሌ ሳውዲ አረቢያ ነኝ። ሸበካ 24 ሰዓት ላይ ነኝ ያለሁት። ሸበካ ግድ ነው እዚህ ሀገርና አይታጣም። ግን ደግሞ እዚህ ሀገር የሌሉት ደግሞ ኢትዮጵያ እንደፈለጉት ቪዲዮ ለመቅረጽ ምናምን አይቸገሩም፣ መስራት ይችላሉ 24 ሰዓት ላይ። ያው ትንሽ ጥራት የሚኖረው የቪዲዮ መስሪያ የቪዲዮ መጫኛ የኮኔክሽኗ ችግር ናት። እሱም ደግሞ አሁን እግዚአብሔር ይመስገን ሁሉም ተስፋፍቷል። ሁሉም ኦንላይን ሳይገባ የሚውል የለም። አሁን ቴክኖሎጂ ሁሉ ረቅቅ ብሎልናልና በጣም ደስ ይላል። ስለዚህ እኛም እንግዲህ ዩቲዩብን ለምን አንሰራበትም? እኔ በእርግጥ ምን ስራለሽ ምናምን ለምትሉኝ እኔ በጣም ብዙ መስራት ምችለው አለኝና ያው እዚህ ላይ የመዳን ቤት ውስጥ ሁኜ ብዙ ነገር ላልሰራላችሁ ይችላል። ግን በተቻለኝ አቅም እንደዚህ እረፍት ወይም ትርፍ ጊዜ ባለኝ ሰዓት አዳዲስ ነገሮችን እንዲሁም በተቻለኝ ቪዲዮ እየቀረጽኩኝ ስላለው ነገር ማስተምር ማስረዳ ወይም የምናገር ይሆናል። በቀጣይ ደግሞ ረስቸው ሳላልፍ ከ3 ወር በፊት የሆነ ፌክ አካውንት ከፍቼ ነበረ። እንደዚሁ በራሴ ለመክፈት በጣም ጥረት ነበረኝ ዩቲዩብ ለመክፈት እና በራሴ የተለማመድኩ ነበር። ከዛ በራሴ ስለማመድ ምን ይሰራላችሁ መሰላችሁ? 3 ነው አሁንም በስሜ ያለው 3 ነው እና በንዴት ከፍታለሁ ክሬት አደርግና ሁሉን ነገር ጨረስኩ ብዬ
ግን የሚቀረኝ ነገር አለ ያው ባለማስተካከል ማለት እሱን ሳላስተካከል ደግሞ በሁለተኛ ደግሞ ሌላ ከፍታለሁ ያንን ደልተዋልና ማለት ከስልኩ ላይ ያንን ደልተዋለሁ። ግን አይጠፋም እኮ ይገኛል በሌሎች ሰርች ሲደረግ ግን ያለማወቅ ችግር ነው። እና አሁን ብዙዎቻችሁ በውስጥ መስመር እንደከፈትኩት አካውንቱን ይሄን ክሬት እንዳረኩትኝ ከስንት ጊዜ ልፋት በኋላ ብቻ የሰዎች እገዛ ተጨምሮ እዚህ ደርሻለሁ። ይሄን አካውንቴን ከፍቼዋለሁኝ። ያንን አካውንቴን እንግዲህ ብዙ ጊዜ አሁን ወርቅዬ ዩቲዩብ ብላችሁ ሰርች ስታደርጉት ይመጣላችኋል። ቪዲዮ የተጫነበት አለ አጭር ቪዲዮ ሁለት ነው ምናምን ሁለት ነው ሶስቱ ላይ ብቻ ሶስት አካውንት አለ። ግን ሁለቱ ላይ ቪዲዮ አጭር ቪዲዮ ተለቆበታል። አጫጭር ቪዲዮ ማለት ነው። የኔ ሳይሆን ኖርማሊ ዝም ብሎ ቪዲዮ ተለቆበታል። እና እሱ እንዳይመስላችሁ ይሄ ቪዲዮ የምጭንበትኝ በቃ ሁልጊዜም የኔ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልታሳዩኝ ያው ብዙዎቻችሁ ሰብስክራይብ አድርጉ ስላችሁ እዛኛው ከበፊቱ እንደውም ያላደገውን አሁን አድጓን ያኛው ማለት እና ከዛ እያደረጋችሁ ነው ሰብስክራይብ እና ያንን ነው እያደረጋችሁ ያላችሁት እና ያን አይደለም ልላችሁ ነው። እንግዲህ በተጨማሪ ደግሞ ያው የተለየ ጥሩ ሀሳብ እና ደግሞ ፕሮፋይሉ ይለያያል። ይሄ ክሬት የተደረገው እና አቋረጥኩ ደግሞ ወደዚህኛው ልግባ። የተለየ ጥሩ ሀሳቦችን እንደዚሁም አዝናኞችን እምለቅ ይሆናል። እና ደግሞ የመዳም ቅመሞችዬ እንዴት ናችሁልኝ? ስራ እንዴት ነው? እንግዲህ አሁን በአሁኑ ዓለም ላይ በአሁኑ ጊዜ ይገባኛል ሮመዳን ነው። በጣም ስራ አለብን ብዙ ነገር አለና ሁሉ ቤት ላይ እና እሱን በማስመልከት ከሱ ዘና የሚያደርግ እሱ በቅርብ ይመጣል። ከኢድ በኋላ ብዙ ጊዜ እመጣለሁኝ ቪዲዮ ምናምን እለቃለሁኝ። እስከ ኢድ ግን ብዙም ጊዜም ላላገኝ እችላለሁ፣ ቦታም ላላገኝ እችላለሁ። አጋጣሚ እዛ አሁን ብቻዬን ከክላሴ ቁጭ ብዬ ነው እንደዚህ ይሄን ቪዲዮ ለመስራት የተገደድኩት እና ደግሞ ያኛውን የዛኛውን ክሬት ያልተደረገውን አካውንት እሱን ሰብስክራይብ ያደረጋችሁ ስለሆነ ግዴታ በዚህ ሁለት ቀን ትላንት ወደ አይደለም እንግዲህ ዛሬ ሶስተኛ ቀን ሊሆን ነው ግዴታ ይሄን መጫን አለብኝ ብዬ ስላሰብኩ ነው። እና እንግዲህ ውድ ኢትዮጵያውያን እንግዲህ ፍቅራችሁን እንደምታሳዩኝ እንዲሁም የሀገሬ ልጆች ሀሳብ አስተያየታችሁን ኮሜንታችሁን በነገራችን ላይ አንድ ነገር ልንገራችሁ። ዩቲዩብ ወደ ራያ ወይም ወደኛ አካባቢ ዩቲዩብ ብዙ የለም። ዩቲዩበሮች እንደውም አሁን ይሻላሉ። ያ በዘፈንም በሰርግ ምናምን ነገር አሁን ይሻላሉ። እና አሁን ላይ በጣም ደስ ይላል፣ እየተስፋፉ ነው። እና ለምን አንሰራም? እኛስ ብንሰራ አሪፍ ነው። ለምን አንሰራም? እስኪ የራሳችሁን ጠይቁት። ስራ ካሉት ሁሉም ስራ ነው። በስነ ስርዓት ለሰራበት ብንሰራ ደስ ይለኛል። እና ደግሞ ምን ሰራለን ምን ትሰሪያለሽ ምናምን ትላላችሁ። እናንተ ለመስራቱ ፍላጎት ይኖራችሁ እንጂ ስራ አይጠፋም። ያ ማለት ስራ ካልከው ሀሳቡን ራስ ታመነጨዋለህ ከጊዜ በኋላ። እዚህ ግን በእርግጥ ይገባኛል። ውጭ መውጣት አልችልም፣ ቪዲዮ እንደፈለኩ መቀርጽ አይችልም። እና ደግሞ ብዙ ሰዓት ላይ ጫጫታ አለ፣ ድምፅ አለ። እሱ ነገር በጣም ይቸገራል። በኤዲቲንግ እንኳን የማይጠፋ ኢቭን እኔ ከማወራው እነሱ የሚጮሁት ነው የሚበልጠውና ያው ይገባቸዋል ሁሉም ነገር እና እንደዛ እንዳይሆን ብዬ ነው ዛሬ ያው እንግዲህ አልተዘጋጀሁበትም። ምንም ነገር የተሟላልኝ ነገር የለም። በእርግጥ ያው ግን በተቻለኝ አቅም በስልኬ ነው የምቀርጸው። ስልኬን እንደዚህ አኑሬ ነውና በዛ እንግዲህ የተቻለኝን አቅም እንደዚህ በስልኬ እማመጣላችሁ ይሆናል። እንግዲህ ደግሞ በቀጣይ ቪዲዮ በአሪፍ በሚያዝናና እንዲሁም ደግሞ በሚያስተምር እመጣለሁ ብዬ ተስፋ አደርጋለሁ። አደራ አደራሽ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ አደራ። እንዲሁም ሀሳብ አስተያየታችሁን ጻፉልኝ። እንግዲህ ደግሞ እንደዚህ ሰርተሽ ወይም እንደዚህ ብለሽ እንድመጪ እንፈልጋለን ጠንካራ ሁኒ ምናምን ብትሩኝ ነገር እሱን ማየትና መስማት እሻለሁኝ። ያው ሶሻል ሚዲያ እንደነገርኳችሁ ጥሩ ለሰራበት ጥሩ አለው፣ ጥሩ ላሰራበት ደግሞ
እሱ ለራሱ ነው። ስራ ለሰሪው የሚባል ነገር የለም። እሱ ይዘገያል እና ግዴታ እንደዚህ አቲ ምናምን ምናምን የሚባለው ነገር ብዙም እንትን አትስጡት። እኔ እኮ እፈራለሁ፣ መስራት ፈልጋለሁ ካሜራ ፊት ምናምን። እንግዲህ እኔ ለራሴ አዲስ ነኝ። ስለዚህ መለማመድ ነው ያለብኝ። ካሜራ አይደለ አይበላኝ። ሰው ራሱ የሰው ፊት እንኳ ብዙ ጊዜ አይተኸው ያስፈራል። ደግሞ በአሁኑ ዓለም ላይ ቲክቶክ ምን እንደሚሰራ እያያችሁ ነው። መቼም የሚፈራ ሰው የለም ብዬ አስባለሁ። እና ለምን አንዳንድ ነገሮችን እንደዚሁ ብንሰራም ችግር አለው። ለምሳሌ ዛሬ ውሎ ይሄ ነው ብዬ በቀላሉ በቃ ውሎ የሰው ልጅ ውሎ እንዴት እንደሆነ እንዲሁም ደግሞ ለራሴ ነው ያልኩት። ለምሳሌ አሁን ዛሬ ውሎ ይሄ ነው ብዬ የምሰራውን የምውልበትን ለምሳሌ ለኢትዮጵያም ጠቃሚ ነው። ኢትዮጵያ ያለት አሁን እኛ ይሄን ጠርገን ወይም ይሄን ሰርተን ይሄን እንዲህ ብለን ይሄን እንዲህ አድርገን ምንውልም አይመስላቸውም። ያው እንግዲህ ብዙዎቻችሁ በቤተሰብ እንዲሁም በጓደኛ እኔም ድሮ ላይ እንደዛ ስለነበርኩ ነው እዛ ሳለሁኝና ድሮ ላይ ያልኩኝ እኔም በፊት ብዙ አመት የኖርኩ አረኩ ጭራሽ ድሮ ላይ ያልኩኝ ያው እና እንግዲህ ላስቃችሁ ብዬ ነው። እንደዛ ነው። ስለዚህ ያንን ሳስብ እንደዚህ ተሰቃይተው እንደዚህ ውጣ ውረድ ኑሮት ምናምን ውጭ አየር እንዴት ነው ውስጡ ምናምን የሚለውን እንግዲህ እዚህ የመዳም ቅመሞች ሆዲፍቻው ነው ታውቁታላችሁ። ስራዋንም ኑሮዋንም እንደ ኢትዮጵያ በትምህርት ቤት ቀልድ ወይም በእናት አባት በእህት ወንድም ዝናና ጨዋታ እንደዚህ በጓደኝነት እንደፈለጉ አየር ውሎ መንጣት እንደሌለ ታውቁታላችሁና ሁሌም ለስራ ነው የተሰደድነው። ለስራ እስከሆነ ድረስ ለምን በሶሻል ሚዲያ ሳንሰራም የሚለውን ነገር ነው እኔ የማመጣው። እሱ የሚለው ሀሳብ ራሴን ጠይቀው ነበረ። ዛሬ እንግዲህ በሶሻል ሚዲያ ለመስራት ዝግጁ ሆኜ መጥቻለሁ። እናንተ ደግሞ እንደምትቀበሉኝ ሌላው ቢቀር እዚህ አሁን ብዙ አለ። ይሄን ቪዲዮ ብዙ ላይክ እንዲሁም ብዙ ሰብስክራይብ እንዲያገኝ ማየት ፈልጋለሁ። ምክንያቱም ከእናንተ ነው ነገ የመስራት ተስፋ ወይም ነገ ይሄን አደርጋለሁ የሚለው ተስፋ የሰው መድኃኒቱ ሰው ነው ይላልና ያለ ሰው የሚሆንም ነገር የለም። ያለ እናንተ ደግሞ ይሄም የሚያድግም ደግሞ ሌላ ቪዲዮ ለመስራትም የምታደርጉት እናንተ ናችሁ እና ይሄን አሳድጉልኝ እላለሁኝ። ወሬ ያበዛሁባችሁ። ያው እንግዲህ የአዲስ ነገር ነው። የአዲስ ጀማሪ ወሬኛ ሆንኩኝ። ሌላ ነገር ደግሞ ወደ ገደለው መገባ ይሆናል በቀጣይ። ቻው እንግዲህ ደህና ዋሉ። መልካም ውሎ። አደራ ላይክ ሰብስክራይብ እንዳይረሱ። ባይ ባይ።